ሰላም ጤና ይስጥልን። ውድና የተከበራችሁ ተመልካቾቼ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ጌማት እንሰራለን። የኔ አሰራር ነው የሚያሳያችሁ። እንግዲህ እዚህ አንድ ተጠቀም። ይህ ሁለተኛ ነው። ሁለት ከግማሽ ነው የሚጠቀመው። እኔ ብዙ ሰው ስለሆነ እናንተ አንድ በትንሹ መስራት ትችላላችሁ። እዚህ ሁለት ከግማሽ ማለት ነው። ዱቄት ፍርኖ ዱቄት ሁለት ከግማሽ ተጠቀምኩ። የሾርባ እንትን ነው፣ የሾርባ ሳህን ነፍቼ ጨርሻለሁ። የወጣ ነገር የለም፣ ግን ያው ለማንኛውም ተብሎ የተነሳ የሚያስፈልገን ይሄ ነው። የዚህ 3 ማንኪያ የሾርባ 3 ማንኪያ ነው የሚያደርገው። ከዛ የሚያስፈልገን ካሜራ እኔ 3 ማንኪያ ነው የተጠቀምኩት። እዚህ ጋር የሾርባ ማንኪያ ማለት ነው። ከዛ ይሄኛው ነው 3 ማንኪያ ተጠቀምኩ። ተከከለ ይሄኛው 2 ማንኪያ ካሜራ ማለት ነው። ካሜራ የተጠቀምኩት 2 ማንኪያ ነው። ይሄኛው የተጠቀምኩት 3 ማንኪያ ነው። ቆንጆ ነው የሚያደርገው ጌማቲ። እዛ በተረፈ ደግሞ ሱካር ያው እኔ በሲኒ ነው የምጠቀመው። ትንሽዬ ሲኒ ስለሆነች አንድ ሲኒ 2 3 አድርጌያለሁ። ይሄ ኒዶ ወተት ነው፣ የወተት ዱቄት ማለት ነው። 2 ማንኪያ የተጠቀምኩ። ሂል ነው፣ ሂል ጥሩ ነው፣ ደስ ይላል። ካላችሁ አልኩ፣ ከሌላችሁ ችግር የለም። ይሄኛ ሀገር ቤትም በዳቦ በምን ስለምናደርገው ጥቁር አዝሙድ እዚህም አሪፍ ደስ ይላል። ጣዕሙ ቆንጆ ነው የሚሆነው። ሌላ የሚያደርገው ዘፈራን ታውቃላችሁ? ዘፈራን አደረገለት። ትንሽ ቆንጆ ነው የሚያደርገው። በጣም ነው እንትን ያለው ይሄን ዘፈራን ማለት ነው። ሌላ ጨው ነው። ጨው እኔ በእጄ ነው የሚያደርገው ሁሌም። ጨው ትንሽ ጨው። ከዛ በቃ ጨርሰናል፣ እናቦካለን ማለት ነው። ያው ማብካትን ጀምረን ይሄ ዱቄቱ ብቻ ነው እያቀላቀልኩ ያለሁት። በኋላ አላኩም፣ ያው እንዲቀላቀል ቆንጆ ነው። ሁሉም ቦታ ይጨረስ ነው። እናቦካለን። ውሃ ለብ ያለ ውሃ ነው የሚጠቀመው። ለብ ያለ ውሃ አብክቼ ጨርሻለሁ። ትንሽ ዘይት ያደርግበታለሁ ቅድም ስላላረኩ ለመልሼ ለሚያቦካው ዘይት ስላደረኩ ማለት ነው። እንደዚህ ነው የሚቦካ። እንግዲህ አይወፍርም አይቀጥንም፣ መካከለኛ ተደርጎ አሪፍ ነው። ሲቀጥንም አስቸጋሪ ነው፣ ሲወፍርም ጥሩ አይደለም። እንዳይወፍር እንደዚህ ብዙ ሳይቀጥን እንደዚህ መልኩ ማለት ነው። በኋላ ስጋግር አሳያችኋለሁ። ያው ሊጣችን ኩፍ ብላለች። አሁን ወደ መጋገር ነው የምንሄደው። ሞልቷል። ይኸው አሁን እንዴት እንደሚጋገር
እዚህ በእጃችን ይሄ በእጅ ነው የምታየው። እንደዚህ ቅልጥ ቅልጥ እያደረግ በሞቀ ዘይት ላይ ደስ እያደረገ እንጋግራለን። እንደዚህ ከታርጌ መጨረሻውን አሳያችኋለሁ። ቀላ መውጣት ያለበት አሁን ደርሷል።